እሺ የሰው ልጅ ተረኩን ወይም ደግሞ ናሬቲቭን ለመቆጣጠር ከፈለክ 3 ነገሮችን እወቅ። የመጀመሪያው ነገር what he eat፣ ሁለተኛው ነገር what he eat፣ ሶስተኛው ነገር what feel eat የሚሉትን ነገሮች መያዝ ከቻልክ የሰው ልጅ በፈለከው መንገድ ማንቀሳቀስ ትችላለህ። የምትፈልገውን ናሬቲቭ ወይም ተረክ ላይ መጫን ትችላለህ ይላሉ ጸሐፊያን። የበለጠ ዝግጅታችን ያማረና የተደራጀ እንዲሆን በመመልከትና ሰብስክራይብ በማድረግ እንድትተባበሩ እንጠይቃለን። Love can touch us.